ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱ ዘና ዜና ተጀምሯል። ከዜናዎቹ ጋር ምናለ ያረጋል ነኝ እንደተለመደው። ወደ ቀዳሚው ዜና እናልፋለን። ፈረስ የተባለ የታክሲ ትራንስፖርት በመዲናችን አዲስ አበባ የሚታወቅ ሲሆን ገበያው በማዋጣቱ ጅብም ወደ ስራ ገባ። ፈረሶች ቀን ቀን ሲሰሩ ማታ ማታ ደግሞ ጅቦች የትራንስፖርት ዘርፉን እያሳለጡት ሲሆን ከሌሎች የሜትር ታክሲዎች ተመራጭ የሚያደርጋቸው ማታ ማታ መስራታቸው ብቻ ሳይሆን ውስጥ ለውስጥ ሲገቡ ማንንም አይፈሩ። በዚህ ምክንያት ተመራጭ እየሆኑ የመጡት ጅቦች የትራንስፖርት ዘርፉን ከተቆጣጠሩትና ቀን ቀን መስራት ከጀመሩ ፈረስን ይበሉታል። በመላው አዲስ አበባ ከቅርብ ጊዜ ወዲህ ጅቦች በብዛት እየታዩ ሲሆን ነዋሪዎች ጅብ ስታዩ አትደንግጡ፣ ያያችሁት አውሬ ሳይሆን ታክሲ ነው። ባህላዊ ፍርድ ቤቶችን ለማበረታታት ችግኞችን ውሃ ማጠጣት መጀመር አለብን ተባለ። ትልቅ ዛፍ ስር ትልቅ ሰው በማስቀመጥና ዛፉን በመንከባከብ የማይሸነገል ሸንጎ ማሳደግ እንችላለን የተባለ ሲሆን በዘመናዊ ዳኝነት ሕጉን አፈር ከማብላት ችግኙን አፈር በማብላት ሕጉን ጥላ ማድረግ እንችላለን። ጠበቃዎቻችን ሺ ከሚጠሩ ሽማግሌዎቻችን ሲጣሩ እሺ ብንል ያዋጣናል ተብሏል። አሜሪካና ራሽያ ሰርጓጅ መርከብ ሲሰሩ በተራረፈው ዕቃ ሰርጓጅ ታክሲ ቢሰሩልን ምን አለበት? እውነት ነው። አንጸባራቂ ለብሰው የሰው ቀን የሚያደበዙ ሰዎችን ውስጥ ለውስጥ በመሰወር ምሳ ሰዓት የምሳ ሳይውጡ ምን እንደሚውጣቸው ብናይ ደስ ይለናል። በባዶ ሆዳቸው ባዶ ከተማውን ይቀጡት እንደሆነ እናያለን። ሰርጓጅ ታክሲ ከመሬት ስር ተሰውሮ ስራውን ከጀመረ በፍጥነት መላመድ አይከብደንም። ምክንያቱም እኛ ኢትዮጵያውያን ለዓመታት ከመሬት ስር መሆንን ለምደነዋል። አንዳንድ የዩኒቨርሲቲ ካፌዎች ምግብ የሚያሰሩት ዩኒቨርሲቲ ውስጥ ሳይሆን ጫኔ ጋር ነው። አሁን የምታዩት አጥንት የሚጋጠው ዩኒቨርሲቲ ውስጥ ነው ቢባል ማን ያምናል? እኛ የሚያመንነው ምግቡን ሳይሆን ተመጋቢውን አይተን ነው። የዩኒቨርሲቲ ተማሪዎች ስጋ ሲበሉ አበል እንደበሉ አይነት ደስታቸው ወደር የለውም። ስለዚህም ዩኒቨርሲቲዎች ትምህርቱ ላይ ብቻ ሳይሆን ወጡም ላይ ትኩረት ሊያደርጉ ይገባል። አለበዛ ተማሪዎቹ ከዩኒቨርሲቲ እንደወጡ መጀመሪያ የሚበሉት ሙስና ነው። ቲክቶከሮች ተራ በተራ ከማረሚያ ቤት ተፈቱ። በቀጣይ ደግሞ ይፈታል ተብሎ የሚጠበቀው ጾም ነው። የምራችሁን ነው እንዴ? ኦኬ ልቀጥል። ጾሙ ላለፉት ወራት ታስሮ የነበረ ሲሆን በመታሰሩ ምክንያት ብዙ ሰዎችን ማረም ተችሏል። ይህም ስለሆነ ጾምን እንደ እስር ቆጥረው መፈታቱን በጉጉት ለሚጠብቁ ሰዎች ጾሙ ተፈቶ እነሱ ቢታሰሩ ብዙ ይማራሉ። ለፋይዳ መታወቂያ አሻራ ለመስጠት ወደ መንግስት ቢሮ ብንሄድም ለአረንጓዴ አሻራ ከቢሮ ወጡ። በፊት ወጡ የሚባለው ለሻይ ነበር። አሁን ግን ወጡ የሚባለው እንጦጦ ነው። ተራራውም ክበቡም ላይ የፈላ ነገር የሚጠብቃቸው ሰራተኞች በስራ ሰዓት የማይገኙ ከሆነ ደማችን ይፈላል ያሉ ተገልጋዮች ውጪ በር ላይ የተሰለፉ ሲሆን ችግኙን ተክለው ሲመለሱ ባናታቸው ተክለን የጫማ አሻራችንን ፊታቸው ላይ ለመስጠት እንገደዳለን ብለዋል። የስራና ክህሎት ሚኒስቴር ክህሎታቸውን ተጠቅመው ትልቅ ፈጠራ የሚፈጥሩ ወጣቶችን እያበረታታ ነው። ኢትዮጵያ ውስጥ ከወዳደቁ ነገሮች ማለትም ከብረታ ብረት፣ ከፕላስቲክ፣ ከሰው እና መሰል የወደቁ ነገሮችን በመጠቀም ፈጠራ የሚሰሩ ሰዎችን ወደፊት በማምጣት ወደኋላ እንዳንቀር እየተሰራ ነው። ዘና ዜና ክህሎቱን ተጠቅሞ ትልቅ ፈጠራ የፈጠረውን አነጋጋሪ ወጣት አነጋግሮታል። እንደሚከተለው ይቀርባል። እኔ የሰራሁት መተት ነው፣ ቦምብ ነው። መተት የሆነ ቦምብ ያው ሲፈነዳ ትለፈልፋለህ። ምን መሰል ሀሳቤ፣ ብዙ ጊዜ ቦምቦች ይታወቃሉ፣ አላማቸው፣ አሰራራቸው ምናምን ይታወቃል። የኔ ቦምብ ለየት ነው የሚያደርገው።
በቃ አላርሳ ልክ እንደ ሰው አይደለም የኔ ቦምብ ይፈነዱት። ትልትል ሱሪ ያረጉም ወይም ደግሞ ባለ ሱሪን አይተለትሉ። የኔ ለየት ይላሉ። አሁን ብዙ ጊዜ ቦምብ ሲፈነዳ ምንድን ነው ቤት ነው የሚያፈነዳው፣ ወይ ተራራ፣ ወይ የፍቅረኛን ቤተሰቦች፣ ወይ ወንድሟን በተለይ እንደዛ ነገር ነው አይደል? የኔ ቦምቦች የሚያፈነዱት ሚስጥር ነው። አሁን ለምሳሌ ባለቤትን ጠረጥራታል አይደል? ምን ታደርጋለህ? እሷ በተኛችበት ቦምቡን ተወረውረዋለህ። ተገላገልክ። እንዲህ ከመኝታ ቤት እየጮኸች ትወጣለህ። ተወኝ እኔ አልወድህም፣ ድሮም አንተ ማግባት አልፈለግኩም፣ ጓደኛ አግባብ ላይ ነው፣ ልጃችንን እናሳድግበት ከዘበኛው ጋር። እንደዚህ ነው የምትል። እውነቱን ማወቅ አይደል የሚጠበቅብህ? ቦምቡ ይጠቅማል። በቃ ይሄንን ነው የፈጠርኩት። ቀጥል። ቲክቶከሮችም አሁን ገበያው ላይ ያሉትን ሚዲያው ላይ ያሉትን ማየት ትችላለህ። እነሱ አሁን ለምሳሌ ቪዲዮ ሲለቁ አንተ ለምን ቦምብ አትለቅ? አለቀ። ከዛ ቦምቡ ተገላገልክ። ይጮሃሉ። ከዛ ኧረ ተወኝ እኔ ሚሊዮነር ነኝ፣ ሚሊዮነር ሆኛለሁ፣ እድሜ ለሙት አንሳ። እንደዛ ነው የሚሉት። ሚስጥር ማስነፍነፍ ከፈለክ የኔን ቦምብ መጠቀም አለብህ። ቀጥል። የፈለክበት አሁን ገበያው እንደምታየው ነው። ገበያው ኦሪጂናል እቃ እንዴትኛው ፌክ እንደሆነ አታውቅም። አሁን ለምሳሌ መርካቶ ሄድኩኝ ባለፈው ጫማ ልገዛ፣ አዲዳስ የሚል ጫማ ገዛው። ቤት ገብቼ ሳየው አባይ ባስ ነው የሚለው። መረረኝ። ቦምቡን ይዤ ወጣው። እንዳለ ቦምብ ተራ መሀል ቁልቁለቱ ላይ የለቀኩት። ከዛ መጮ ጀመረ። እኔ ቡቲክ አይደለሁ ቦንዳ ነኝ፣ እኔ ጆሊ ጁስ ነኝ፣ የምን ማንጎ ጁስ፣ እኔ ገቢዎች ነኝ፣ አሪፍ መላ ከደረሰኝ የምን ደረሰኝ። የማይጮህ ሰው የለም። ይህንን ቦምብ ከፈለጋችሁ ሰጣችኋለሁ። አሁን ይህንን ቦምብ ቤተ መንግስት ራሱ ማፈንዳት ትችላለህ፣ ግን አንተ ነው የምትለፈለፈው። የሰዓቱ ዘና ዜና እዚህ ላይ አብቅቷል። ዘና ቢዝነስን ደግሞ ሊያነብልን ምናለ ስቱዲዮ እየጠበቃችሁ ነው። እንደምን ዋልክ ምናለ? አለው ደህና አለን። ቢዝነስ ዘገባዎቹን መቀጠል ትችላለህ። አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከዘና ቢዝነስ ጋር ምናለ ያደርጋል ነኝ። ወደ ቀዳሚ ዜና እናልፋለን። የደረጃ ሀ ግብር ከፋዮች ከደረጃ ለ ግብር ከፋዮች ጋር ሲፎካከሩ ገቢዎች ደረጃ ላይ ብር ጣሉ። ብሩንም የደረጃ ሀ መርሃ ግብር ከፋዮች ያገኙ ሲሆን ወደ ኪሳቸው በማስገባት ደረጃቸውን ለማሳደግ መንገዳቸውን ሀ ብለው ጀምሯል። እቁብ እንጂ ብር ጥለው የማያውቁት የደረጃ ሀ ግብር ከፋዮች ብራችን ይመለሳል ብለው ብለው እየጠበቁ ነው። እቃ ከገዙ በኋላ ፌስታል መያዝ ሊከለከል ነው። በዚህም ምክንያት ከሱቅ ዳቦ የምንገዛ ግለሰቦች ከዚህ በኋላ ዳቦ የምንይዘው በሃርድ ዲስክ ነው። ሃርድ ዲስኩንም አፍ ላይ ተሰካዋለ። ከደቂቃዎች በኋላ ትኩስ ዳቦ ሆድ ውስጥ ዳውንሎድ ያደርጋል። ምናልባትም ሃርድ ዲስኩ ከአፍ ላይ ከወደቀ ቁርስህ ኮራፕት ያደርጋል። ለረጅም ጊዜ ቡና ብለን የምንጠራው የኢትዮጵያ ቡና አረንጓዴ ወርቅ የሚል ስያሜ ተሰጠው። ይህም በመሆኑ አንዳንድ የህብረተሰብ ክፍሎች አንገታቸው ላይ ቡና እያሰሩ ነው። ወርቅ በማስቀመጥ ሀብት የሚያከማቹ ግለሰቦችም ካዝናቸው ቢበረበር የሚገኘው ጥሬ ብር ሳይሆን ጥሬ ቡና ነው። ቡናችን አረንጓዴ ወርቅ ተብሎ በመጠራቱ ደስተኛ የሆኑት እናቶች ሰፈር ውስጥ ወርቅ ጠጡ እየተጠራሩ ነው። ወደ ቀጣዩ ዜና እናልፋለን። ቄጤማ የሚበሉ ከብቶች እስካሉ ድረስ ቄጤማ መወደዱ አይገርምም ተባለ። ቄጤማ ለሰው የተወደደው በከብት ስለሚወደድ ነው የተባለ ሲሆን የእንስሳትን ምግብ ለቤት ማድመቂያ ማድረግና መጎዝጎዝ ሆዳቸው ውስጥ ለሚጎዘጉዙት ከብቶች እህል እንደመርገጥ ነው። በዚህም ከብቶቹ ጫካ ድረስ እየሄዱ ቄጤማ የሚያጭዱ ግለሰቦችን እግራቸውን ቄጤማ ለማድረግ የሚችሉበትን ሀሳብ እያመነዠኩ ነው። የምሽት ክለብ ውስጥ ብትን ብለው ብር የሚበትኑ ግለሰቦች አልኮሉ ይበልጥ የሚያስፈልጋቸው ጠዋት ነው። ሌሊት ላይ ገንዘብ ካላነደድኩ ቢሉ በነጋታው በጸጸት እንደሚነዱ የጠዋት ፊታቸው ያስታውቃል። ትላንት ምሽት በየክለቡ ብር ሲበትን የነበረን አንድ ወጣት ዘና ዜና አነጋግሮታል። እንደሚከተለው ይቀርባል። በመዲናችን አዲስ አበባ የምሽት መዝናኛ ቤቶች በብዛት ይገኛሉ። ዘና ቢዝነስ ከምሽት ክለብ ተዝናንቶ የወጣን አንድ ወጣት አግኝቶ አነጋግሯል። ብር 1000 ዓመት አይኖርም እኮ ከ6 ወር ነው። ምንም እንደዚህ መጨነቅ ብር
ኧረ ግን ብቻ እኔ ግን ብቻ ትዘፍነዋለች ልጅቷ። ወይኔ ወይኔን አላቅም ክፌ ዋርሺው በፍቅር ላይ አልዳኝም 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 አልዳኝም። ዘፈኗ ግን አጭር ነው እንደ ቀሚሷ። በጣም ነው የተናደድኩት። ምን ሆና ነው ግን እሷ? ወይኔ ግን ትዘፍነዋለች። እኔማ ስነሳ ሲሸልም ስነሳ ሲሸልም ስነሳ ሲሸልም ስልችት አለኝ። በቃ እንደው ሊያስመልሰኝ ሲል ጋርዱን የመለሰኝ። ስሚ አልኳት፣ ስልክሽን በኋላ ትሰጪኛለሽ፣ አሁን ቦርሳሽን ስጪኝ ብዬ እንዲህ ተቀብያት ቁጭ አልኩና እሷ ስትዘፍን እኔ ስከት ቦርሳ ውስጥ ስከት ሲሸልማት ስከት ሲሸልማት ከምኔው አለች። በቃ ከምኔው አለች። እንዲህ ቦርሳዋን ይዛል። ከምኔው ነው እሳ 200 ይዤ እሷ አይሰጥም 50 ብቻ ልትወርድ ስትል እንዲህ ጠራችኝ። እንዲህ ያዘችኝና እዚህ ጋር ሊፕስቲኳን አተመችብኝ። እኔ ደግሞ አልበሟን ካላሳተምኩ ሞቻለሁ። A few moments later. ወይ ጉዴ! ብራዘር ታክሲ ሞልታችኋል። እሺ፣ እዚህ ጋር ነው አንበሳ አውቶቡስ የሚቆመው። እሺ፣ እጠብቃለሁ። እናደርጋለሁ። ወይኔ! ሰላም ነው ወንድሜ። ትናንት ማታ ኢንተርቪው አድርገን ነበር። ማለት የምን ኢንተርቪው ብራዘር? እኔ ካሜራ ራሱ ፈራለሁ። የምን ኢንተርቪው ነው እንዴ? ማታ እኮ ብር ስበትን ነበር እያልከን ነበር። እኔ ብር በተንኩኝ? እኔ ብር የት ነው የበተንኩት ወንድሜ? የት ነው መበትነው? እኔ እንዴ ዝም አላችሁኝ ታዲያ? እኔ ስበትን እንዴት ዝም ትሉኛላችሁ እንዴ? አናቴን አትበትኑትም እንዴ? በትልቁ በደል እንዴት ብር ይበተናል? አረ ብር አይበተንም ወንድሜ። አረ ብር አይበተንም። ብር ይበተናል እንዴ? ምንድን ነው? የት ነበርኩኝ እንዴ? ወይ እንዴ ማለት ከተማው እንዳለ አይጥ መርዝ ነው እንዴ? ብርጭቆ ውስጥ አይጥ መርዝ አከቱም። ምን ችግር አለው እንዴ? ምን ችግር አለው ወንድሜ? ምን ችግር ወይስ ጠበበባችሁ? ብርጭቆ ጠበበ እንደ ጭንቅላቴ ወይስ ምንድን ነው? ወይ ጓደኛዬን አጠሩት። መርዝ ጓደኛ አለኝ። ምን አለት እዚህ ብርጭቆ ላይ ትፋለት እና ይሙት ብትሉት ምን አለ ከዚህ ጉድ ቢተፋኝ? ወይኔ! ኧረ ጉድ ነው! ኧረ ጉድ! የት ነበርኩኝ አባቶቼ? የት ነበርኩኝ? እስቲ ንገሩኝ። እስቲ ትነግሩኛላችሁ? የት ነው የነበርኩት? እኔ ብር በተንኩ። እሺ አሁን ቢሮ ነው የምገባው? ንስሐ ነው የምገባው? ነገሩ እዚህም እዛም መስገድ ነው። ወይ ጉድ! ኧረ ጉድ ነው! የሆነች ሴት ነች ስትል ነበር። ሴት ነች? እኔ ለሴት በተንኩኝ? ብር ለሴት በትኜ? ኧረ ተው አትሳሳቱ። እሺ የት ነው ውሰዱኛ? ያለችበት ውሰዱኛ። የት ነው? ወልዳለች፣ ልጅ ወልዳለች። እንደው በልጇ ይዣታለሁ። እንደው ትመልስልኝ። እንደው በልጇ እንደው ካልወለደችም ብሩ መውለዱ አይቀርም። እሺ በወለዱ ይዣታለሁ። የሰዓቱ ዘና ቢዝነስ እዚህ ላይ አብቅተዋል። ወደ ዋናው ዜና መልሳችኋለሁ። የሰዓቱ ዘና ዜና እዚህ ላይ አብቅተዋል። ምን አለ ያረጋል ቡቹ ኮሚክስ የሚለውን የዩቲዩብ ቻናል እያረጋችሁ ጠብቁን።